ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም ውድ የዩቲዩብ ቤተሰቦች፣ ሰበርና አዳዲስ መረጃዎች ተሰምተዋል። እንደነዚህ አይነት ትኩስ መረጃዎች እንዲደርሷችሁ ላይክ እና የደወል ምልክቷን በመጫን ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። የመካከለኛው ምስራቅ ጦርነት የዓለምን ኢኮኖሚ በእጅጉ እያናጋው ይገኛል። በተለይም የሀገራት ኢኮኖሚ የጀርባ አጥንት የሆነውን ነዳጅ እጥረት በመፍጠርና ዋጋ በመጨመር ሀገራት መቋቋም የማይችሉበት ደረጃ ላይ እያደረሰ ይገኛል። ለዚህ ማሳያ ደግሞ የላቲን አሜሪካዋ ሀገር ኩባ አንዷ ነች። በአሁኑ ሰዓትም ኩባ ነዳጅና ጋዝ ሙሉ በሙሉ በሚባል ደረጃ እንደጨረሰች የሀገሪቱ ኢነርጂ ሚኒስተር አስታውቋል። ሚኒስተሩ ቪሰንቴ ደ ላ ኦሌቭ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ከመጠባበቂያ ክምችታቸው ትንሽ ጋዝ ብቻ እንዳላቸው የተናገሩት። ይህ በእንዲህ እንዳለ የብሪክስ አባል ሀገራት የመካከለኛው ምስራቅን ግጭት አጀንዳ ያደረገ ነው የተባለለትን ስብሰባ በህንድ ኒው ዴልሂ ጀምረዋል። በዚህም በኢራንና አሜሪካ ግጭቶች ዓለም ከፍተኛ የተባለ ቀውስን እያስተናገደ መሆኑን የስብሰባው አዘጋጅ ሀገር ህንድ አስታውቃለች። በተያያዘ ዜና እስራኤልና ኢራን ጦርነቱን በጀመሩበት ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ተባበሩት አረብ ኤሚሬት ሚስጥራዊ ጉዞ አድርገው እንደነበር ተናገሩ። በጉዟቸውም ከሀገሪቱ ፕሬዝዳንት ጋር ተገናኝተው መምከራቸው የታወቀ ሲሆን ይህ ድርጊት በኢራንና ዩኤኢ መካከል የተፈጠረውን ግጭት ወደ ሙሉ ጦርነት እንዳያስገባው ተሰግቷል። በሌላ ዜና ፕሬዝዳንት ትራምፕ ለይፋዊ የስራ ጉብኝት ቤጂንግ ገብተዋል። ፕሬዝዳንቱ ለ2 ቀናት የሚቆይ የስራ ጉብኝት ለማድረግ ቤጂንግ ሲደርሱ ሞቅ ያለ አቀባበል ተደርጎላቸዋል።